ኢትዮጵያ ፓርላማ ማክሰኞ ዕለት የውጭ ሀገር ዜግነት ያላቸው የፎሬን ኢንቲቲስ እንደገና ደግሞ ዲያስፖራዎችና ትውልደ ኢትዮጵያውያኖች በኢትዮጵያ የግል ባንክ ዘርፍ ውስጥ ኢንቨስት በማድረግ ሰብሲደሪ በመክፈት በተለያየ መንገድ እንዲገቡ የሚፈቅድ አዋጅ አጽድቋል። ይሄ ከ1991 ጀምሮ እኛ ከምናስታውሰው የባንክ ሪፎርም ቀጥሎ ያለ ትልቅ ወሳኝ ነገር ይመስለኛል እና ያው እንደምታውቁ በ1991 ያ ውሳኔ በመወሰኑ አሁን ያሉት አጠቃላይ ባንኮች 32 እንዲደርሱ አድርጓል። አጠቃላይ ሀብታቸው ወደ 3 ትሪሊየን። ይሄ በጣም ከባድ የሆነ ኮንትሪቢዩሽን ነው። ስለዚህ ይሄኛው አሁን አዲስ የሚደረገው ውሳኔ ከዚህ በጣም የተሻለ ነገሩ ያመጣል ወይ? ምንም ጥርጥር የለውም። በጣም እጅግ በጣም ብዙ እጥፍ የሆነ ኢኮኖሚው ላይ ከፍተኛ የሆነ ተጽዕኖ ሊያመጣ እንደሚችል መገመት ይቻላል። በእርግጥ የሆነ አዋጅ መመሪያው ማለት ነው እስካሁን ድረስ አልቀረበም። በቅርብ ጊዜያቶች ውስጥ ይሆናል። ያው የኢምፕሊሜንቴሽን ታይም የዝግጅት ታይም ምናምን እንደሚኖር ይጠበቃል። የኔን ሀሳብ ማካፈል የፈለግኩት በዚህ የዝግጅት ጊዜ ውስጥ የተለያየ ስቴክሆልደሮች ይህን ውሳኔ ተከትሎ ኢምፓክትድ ሊሆኑ የሚችሉ ስቴክሆልደሮች በምን አይነት መንገድ ነው መዘጋጀት አለባቸው የሚባለው ሙያዊ አስተያየት ለመስጠት ነው። የመጀመሪያው ባንኮቹ ነው። የግል ባንኮቹ በመጀመሪያ ደረጃ አዳዲስ ኢንቨስተሮች እንፈልጋለን ወይ? ምን አይነት ፋይናንሲንግ ነው የሚያስፈልገን? ያ ፋይናንሲንግ ደግሞ ለምን ጉዳይ ነው የምንጠቀምበት? በእርግጥ ኤክስፓንሽን አስበናል ወይ? በእርግጥ ፋይናንሻል ካፒታላችንን በግ መጨመር አለብን ወይ? ከዚህ በተጨማሪ ደግሞ የሚያስፈልገን ፋይናንሲንግ የብድር ፋይናንሲንግ ዴት ነው ወይስ የኢኩዊቲ ፋይናንሲንግ ነው ወይ የሚለውን ጥሩ የሆነ የፋይናንሻል ፕላኒንግ ትንተራ መስራት ይጠበቅባቸዋል እላለሁ። ምክንያቱም ያ በሌለበት ይሄን ያህል ነው የምሸጠው ብሎ ለማለትም በጣም አስቸጋሪ ይመስለኛል። ከዛ በተጨማሪ በሁለተኛነት እነሱ ባንኮች እያንዳንዱ ባንክ አይደንቲቲውን ማወቅ ያለበት ይመስለኛል። እንደ ባንክ ሁሉም ባንኮች አሁን ኢትዮጵያ ውስጥ ተመሳሳይ አገልግሎት ነው የሚሰጡት። ነገር ግን አሁን በዚህ በኢምፕሊሜንቴሽን ፔሪዱ አይደንቲቲያቸውን ክራፍት በደንብ አድርገው ግልጽ አድርገው ማውጣት ያለባቸው ይመስለኛል። በተለይ ሼራቸውን እንሸጣለን ብለው ያሰቡ ባንኮች የሚያስቡትን ፎር ዘ ኔክስት 5 years 10 years ምን አይነት ባንክ ሆኖ እንደሚቀጥሉ እንዳሰቡ ግልጽ አድርገው ማውጣት ያለባቸው ይመስለኛል። ከዛ በተጨማሪ ከባንኮቹ በተጨማሪ ባንኮቹን የሚያስተዳድሩት ቦርድ፣ ሲኢኦ፣ ኤግዜኪቲቮች ይሄ በጣም ታሪካዊና ክሪቲካል የሆነ ዲሲዥን እንዲሁም ደግሞ ክሪቲካል የሆነ ስኪል የሚጠይቅ ነገር ስለሆነ በትሬኒንግ የተለያዩ ሪፍሬሽመንት ኮርሶች በመውሰድ ይህንን ውሳኔ በሚወስኑበት ጊዜ በእርግጠኝነት በቃ ለዛ ባንክ ጠቃሚ የሆነ ውሳኔ እየወሰንኩ ነው የሚለውን ነገር እርግጠኛ ሆነው መፈጸም ያለባቸው ይመስለኛል። ከዚህ በተጨማሪ ባንኮቹ የቫሉዌሽናቸውን ማሰራት መጀመር አለባቸው ብዬ አስባለሁ። በእርግጥ እስካሁን እያሰሩ ሊሆን ይችላል። ምንም አይነት ኢንፎርሜሽን የለኝም። ነገር ግን ቫሉዌሽናቸውን መስራት መጀመር አለባቸው። ያንን ቫሉዌሽን ለማሰራት ደግሞ የውስጥ አሰራራቸውን፣ ዴታቸውን፣ ያላቸው ፋይናንሻል ኢንፎርሜሽን አያያዝ፣ በምን ያህል ጊዜ ፋይናንሻል ሪፖርቲንግ ማቅረብ እንደሚችሉ ምክንያቱም በተለምዶ ያለው የባንኪንግ አሰራር ወደፊት በዛ ሁኔታ የሚቀጥል አይመስለኝም። ስለዚህ አሁን አዲስ ላለው ቻሌንጅ ራይዝ የሚያደርግ ለዛ ለመጣው ነገር ኦፖርቹኒቲውን ማክሲማይዝ የሚያደርግ በጣም ቡሌት ፕሩፍ የሆነ ባንክ ማዘጋጀት ይጠይቃል እና ያ የሰራተኞቹ፣ የሼርሆልደሮቹ፣ የቦርዱም፣ የሲዮ የሁሉም የተቀናጀ ድምር ኮሙሌቲቭ ኤፈርት ይመስለኛል። ስለዚህ ዝግጅት በጣም ማድረግ ያለባቸው ይመስለኛል። ከዚህ በተጨማሪ ደግሞ የባንክ ሰራተኞችን በተመለከተ ለባንክ ሰራተኞች አይ ቲንክ ይሄ ከ1991 በኋላ የተፈጠረ ትልቅ እድል ይመስለኛል። ነገር ግን ይህንን እድል ማክሲማይዝ ለማድረግ በተለይ እኔ አሁን ካለውበት ሀገር አንጻር ሶፍት ስኪሎች ላይ በጣም ብዙ ስራ መሰራት ያለበት ይመስለኛል። የሶፍት ስኪል የምንላቸው የፕሬዘንቴሽን ስኪል፣ ገና የሊደርሺፕ ዲሲዥን ሜኪንግ፣ ከዛ በተጨማሪ ደግሞ የኮንፊደንስ ፕሬዘንቴሽን፣ ዴታ አናሊቲካል ስኪልስ፣ እነዚህ ነገሮች ላይ እና ብሬቭ ሆኖ ነገሮችን በደንብ አርቲኩሌት ለማቅረብ የሚያስችል የተሟላ ትሬኒንግ የሚሰጡ የሚያስፈልጋቸውን ኮርሶች እንደገና የውጭ ሀገር ባንኮች ደግሞ ሲመጡ እነሱ ይዟቸው ሊመጡ ይችላሉ ተብሎ ለምሳሌ ኢንቨስትመንት ባንኪንግ ምናምን አካባቢ ያሉ ኮርሶችን በመውሰድ ዝግጅት ማድረግ የሚያስፈልግ ይመስለኛል። ምክንያቱም ኦፖርቹኒቲውን ለመጠቀም ማለት ነው። ከዛ በተጨማሪ ደግሞ መንግስት አሁን ከዚህ ብዙ ነገሮች ያገኛለሁ ብሎ ነው መቼም ተስፋ የሚያደርገው። አንደኛ ኢኮኖሚውን፣ ሁለተኛ የስራ እድል ይፈጥራል ብሎ ያስባል። ሶስተኛ ደግሞ ታክስ ከሚመጡት ባንኮች ትርፍ አትርፈው በተለይ ሰብሲደሪ የሚከፍቱ ከሆነ ታክስ አገኛለሁ ብሎ ያስባል። ታክስን በተመለከተ ግን እንደዚህ በሰብሲደሪ የሚከፈቱ በተለይ ባንኮች ያላቸው ከውጭ ሀገር በጣም ትልልቅ የሆነ የታክስ ፕላኒንግ ኦፊስ ስለሚኖራቸው የታክስ አቮይዳንስ ወይም ደግሞ የዚህ ትራንስፈር ፕራይሲንግን ታክስ ፕላኒንግን ምናምን በተመለከተ ከባድ የሆነ ዝግጅት መንግስት የሚያስፈልገው የታክስ ኦፊስ ሰራተኞቹን ለእንደዚህ አይነት አዳዲስ ለሆኑ ታክስ ነገሮች ማዘጋጀት ያለበት ይመስለኛል እና አዋጅን መፈተሽ ያለባቸው አዋጆች ካሉ ከትራንስፈር ፕራይሲንግ ጋር እንደገና ደግሞ ይሄ ደብል ታክሴሽን ከሱ ጋር በተገናኘ የሪሊፍ ምናምኖች መስራት የሚያስፈልግ ይመስለኛል።
ይመስለኛል። እዛ ላይ ዝግጅት ማድረግ የሚያስፈልግ ይመስለኛል። ከዛ በተጨማሪ ደግሞ የናሽናል ባንክን በተመለከተ በእርግጥ ገቨርነሩ በቅርብ እንደተናገሩት ናሽናል ባንክ ከፍተኛ የሆነ የካፓሲቲ ቢልዲንግ ስራ እንደሰራ ተናግሯል። ነገር ግን ከዛ በተጨማሪ ናሽናል ባንክ በእርግጥ ማርኬቱ ላይ አዳዲስ ፕሮዳክቶችን እንዲሁም ደግሞ አሁን እንደ ኢንፍሌሽንን ከመቀነስ ጋር በሄደ ምሳሌ የክሬዲት ካፕ የመሳሰሉት ነገሮችን በጣም ብዙ ቱሎችን ይጠቀማል እና እነዛን ነገሮች ይቀጥላል ወይ? ይህን ማርኬቱ በጣም አትራክቲቭ እንዲሆን አዳዲስ ፕሮዳክቶችን ይፈቅዳሉ ወይ? ከዛ በተጨማሪ ደግሞ እነዚህ ከሚመጡ ባንኮች እንደገና ኤክስፐርቲስ፣ ምክንያቱም አዳዲስ ስኪል ምናምን እንደገና ደግሞ አዳዲስ የዲጂታል በተለይ ዲጂታላይዜሽን በተመለከተ ለየት ያለ ልምምድ ስለሚኖራቸው ያንን በስነ ስርዓቱ ሬጉሌት የሚያደርግ ቲም አዋቅሮ ማዘጋጀት እንዳለበት ይሰማኛል እና በተለይ ደግሞ ፕሮዳክቶችን በመፍቀድ አንጻር ማርኬቱን በጣም አትራክቲቭ እንዲሆን አላሰራ ያሉትን ነገሮች አናቂ የሆኑትን ነገሮች በመለየት ለዛ ነገር ድጋፍ ማድረግ ያለበት ይመስለኛል። ከዛ በተጨማሪ ደግሞ ሼርሆልደሮችን በተመለከተ ያለኝ ሀሳብ ምንድነው? ሼርሆልደሮች ለምሳሌ የኢኩዊቲ ሴል በሚኖርበት ጊዜ ያላቸውን ኦነርሺፕ ዳይሉት የሚያደርግ ውሳኔ ስለሆነ ውሳኔው በእርግጠኝነት ኢምፓክቱን በባለሙያ አስጠንተው እነሱ ላይ ምን አይነት ተጽዕኖ እንደሚኖረው ፉል የሆነ እውቀት ሊኖራቸው ይገባል። ምክንያቱም ውሳኔው በጣም ከባድ ስለሚሆን ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ የፕሮፌሽናል ላይ የሚሰሩ በተለይ ኦዲተሮች፣ በተለይ አካውንታንቶች፣ በተለይ ደግሞ እነዚህ ኮንሰልተንሲ ላይ የሚሰሩ በጣም ትልቅ እድል ነው ይዞ የሚመጣ ይሄ ነገር እና እነሱም ይህንን ኦፖርቹኒቲ ፕሮፐርሊ ግራብ ለማድረግ ዝግጅታቸውን በተለይ ስታፎቻቸው ላይ በደንብ ትሬኒንግ በማሰጠት መስራት ያለባቸው ይመስለኛል እና እንደኔ በአጠቃላይ ኢትዮጵያ ባለፉት 30 ዓመታት ከወሰነችው ውሳኔ በጣም ትልቅ ውሳኔ እንደሚሆን እጠብቃለሁ እና ማርኬቱንም ለየት ባለ መልኩ ተጽዕኖ የሚያሳድርበት ይመስለኛል እና በአጠቃላይ ውሳኔው እጅግ ታሪካዊ ሲሆን ኢትዮጵያ ውስጥ ለምሳሌ ብድር አሁን ባለንበት ሁኔታ እንደ ላግዠሪ ነው የሚታየው። ይህንን እንደ ላግዠሪ የሆነበትን ገበያ በደንብ ለሁሉም ብድር ተደራሽነት በተለይ አንዳንድ ሴክተሮች በጣም ካሽሬሽ ሆነው ግን ኮላተራል የሌላቸው ካምፓኒዎች አሉ። ለነሱ የወርኪንግ ካፒታል ፋይናንሲንግ የሚሰጥበት ደግሞ በጣም በትንሹ ፋይናንስ የሚደረጉ ሴክተሮች፣ ስታርታፖች፣ እንደገና ኮንሱመር ሎን ላይ ለነዚህ ሁሉ ተስፋ የሚሰጥ ማርኬቱ የዚህ የብድር በጣም የማይሆንበት ማርኬት እንደሚሆን እገምታለሁ።